ወርሃ የካቲት ዕለተ ቅዳሜ 2009 ዓመተ ምህረት አመሻሽ ላይ ፍጹም ጸጥታ በሰፈነበት ምሽት የምናዘወትርበት መናፈሻ ውስጥ ቁጭ ብለናል። እሷም እግሯን ዘርግታ መሬት ላይ ኮቷን አንጥፋ እኔም ጭንቅላቴን እግሯ ላይ አስደግፌ የለበስኩትን ሹራብ አንጥፌ በጀርባዬ ተኝቻለሁ። አይኖቼን ከሷ ላይ መንቀል አልቻልኩም። እንደ ሁል ጊዜው ዛሬም አይኗን አሸቅቤ በስስት መመልከት ጀምሬያለሁ። እሷም እጆቿን ደረቴ ላይ ለጥፋ በመወድላት ፈገግታዋ ታጅባ ቁልቁል ትመለከተኛለች። ትንሽ ቆየችና ጣቶቿን ወደ ከዋክብቱ እየጠቆመች እነዚህ ሁሉ ከዋክብትና ጨረቃ ባይኖሩ ምን የሚፈጠር ይመስልሃል አለችኝ። ምንም ሳላቅማማ ድፍን ያለ ጨለማ ይሆናላ ብዬ መለስኩላት። እሷም በረጅሙ ከተነፈሰች በኋላ ውዴ ድፍን ያለ ጨለማ ቢሆን እንኳን አንተን ከመመልከት አያግደኝም። በዚች ምድር ሳለሁ ልቋቋመው የማልችለው አጋጣሚ ቢኖር አንተን ካጣሁ ነው ብላ ጸጉሬን በጣቶቿ እያሻሸች አዘቅዝቃየችኝ። እኔም በፍጹም መገረምና ደስታ ውስጥ ሆኜ ቆይ እኔን ብታጭ ምን ትሆኛለሽ አልኳት። ወዲያው እግሮቿን ቀጥ አደረገችና እጆቿን ደረት ላይ ጣል አድርጋ አይኖቿን ጨፍና አንተን ካጣው በህይወት መኖር አልችልም አለችኝ። ቀንን ወልዶ ዘመን ተለውጦ ያ ፍጹም ነው ያልኩት ፍቅሯ ተቀያይሮ ይሄው አንተን ካጣሁ ሞታለሁ ያለችኝ ልጅ ሌላ ሰው አግብታ መኖር ከጀመረች ዓመታት አለፉ።